ብዙ ወንዶች ተፈላጊ መሆን እንፈልጋለን፣ ግን ምን ማድረግ እንዳለብን አናቅም። ዛሬ 7 ነገሮችን እንነጋገራለን። እስከ መጨረሻ ተከታተሉኝ። በመጨረሻ ያቀረብኩላቸው ሁለቱ ደግሞ በጣም ወሳኝ ናቸው። ወንድ ሆነ ያን ማድረግ መቻል አለብን ግዴታ። ጥሩ አድማጭ መሆን። ሴቶች ስሜታቸውን ሲናገሩ ማዳመጥ የሚችል ሰውን ይወዳሉ። ወንድሜ ብዙ የምታወራ ሳትሆን ጥሩ አድማጭ መሆን አለብህ። ጥሩ አድማጭ መሆን ለሴት ልጅ ብቻ አይደለም። ብዙ አይነት ስብሰባዎች ወይም ሚቲንግ ሊያጋጥም ይችላል። በቻልከው መጠን ጥሩ አድማጭ መሆን መቻል አለብህ። ራስን መጠበቅ። እኛ ወንዶች በቻልነው አቅም ራሳችንን መጠበቅ አለብን። ራስን መጠበቅ ማለት ልብስ ማቀያየር ማለት አይደለም። ባለው ሁሉ ንጹህ መሆን፣ የልብስ አለባበስ መጠበቅ፣ ፊት የሚያደርግ ልብስ መልበስ። ግልጽ እና ታማኝ መሆን። ውሸት አለመናገር። ታማኝ መሆንን ማሳየት አለብህ። ውሸት ከተናገርክ አንድ ቀን መዋረድ አይቀርምና ውሸት ከመናገር ይልቅ ወንድ ልጅ በዝምታ ነው የሚያሳልፈው። ጥሩ የሰውነት እንክብካቤ። ፈረንጆች ጉድ ግሩሚንግ ይላሉ። ንጽህናና መልክ ሁሉንም ያስደስታል። ባለው ነገር ሁሉ ራስን ማንከባከብ ግዴታ መሆን አለበት። ሌሎችን መርዳት። ለሰዎች በትህትና የሚረዳ ሰው ከፍተኛ ክብር ይኖረዋል። በፈጣሪም ዘንድ ጥሩ በረከትና ክብር ይኖራል። ስፖርት ስራ። ለኔ ስፖርት መስራት ዱርዬነት ነበር ሲመስለኝ የቆየው፣ ግን መስራት ከጀመርኩኝ በኋላ አክቲቭ ሆኜ ሜዲሲን ትምህርት እንዲያጠና ረድቶኛል። ጠዋት 12 ሰዓት ትነሳለህ፣ እስከ 1 ሰዓት ስፖርት ሰርተህ ሻወር ገብተህ ወደ ስራዬ ትመለሳለህ። ደን አሜዚንግ የሆነ ቀኔን ታለ ማለት ነው። ብራዘር ዩ ሃቭ ቱ ትራይ ኢት። ሞክረው፣ ታመሰግነኛለህ። ቀልድ ማውራት። ሰዎችን ማስማማትና ጥሩ ቀልድ የሚያደርግ ሰው ሁል ጊዜ ይፈልጋል። ሳይበዛ ቀልድ ማውራት አንዱ አትራክቲቭ ማርክ እንድትሆን ያደርጋል። ከሰባቱ የቱን ወደዳችሁት? ኮሜንት ላይ ጻፉልኝ። በዛው ቀጣይ ስለምን ይዤላችሁ እንድመጣ ኮሜንት ላይ አስቀምጡልኝ ማለት ነው። ስላዳመጣችሁኝ አመሰግናለሁ። ያው ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉልኝ። ላይክ እና ሼር ማድረጋችሁ እንዳይረሳ።